አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁላችሁ በሀዩና በወንድማችን ውቤ ነው። እንግዲህ እንደምታውቁት ሰሞኑን ያው የሀዩ ወንድም ትምህርትሽን ተማሪ፣ ከሱ ጋር ያለሽን ግንኙነት አቁም እያላት ነው። እና እስኪ እናንተ ደግሞ አስተያየታችሁን፣ እናንተ ተማሪ ብትሆኑ ምን ታደርግላችሁ? ወንድማችሁ እንደዚህ ቢላችሁ ምንድን ነው ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ኮመንት ያለው ማለት ነው። ማለት አንዳንዴ ያው ተማሪ ስንሆን በተለይ ትልቅ ወንድሞቻችን በቃ ተምረን ጥሩ ደረጃ ላይ እንድንደርስ ይፈልጋሉ። እና እኔ ሀዩ ወንድም ላይ ጥፋት አለ ብዬ አላስብም። ብዙዎቻችሁ አሁን ኮመንት ላይ ወንድሟ በዚህ እድሜዋ እንዴት በመሀል ትገባላችሁ ምናምን ልትሉ ትችላላችሁ። ኃላፊነት አለበት። እኔ ወንድሟ ጥፋት አለበት ብዬ አላስብም። እንደውም ወንድሟ ትክክለኛውን መንገድ ነው እየነገራት ያለው ማለት ነው። ሀቂቃ ማለት ነው። ውቤም ደግሞ ወንድሜ ብትሆን ደግሞ እንደዚህ ብቻችሁን ከምትገናኙ ሀራም ነው። አሁን የእናንተ ግንኙነት ላይ ያላችሁ በጣም ብዙ ቦታ ላይ ትወርቃላችሁ ብዬ ነው የማስበው። እንደኔ ከሆነ ኒካ እሰሩ ነው። ኒካ ስራችሁ፣ እሷም ትምህርቷን ትማር፣ አንተም ስራህን ስራ ማለት ነው። ይሄ ነው አስተያየቴ። ወንድሟን አስለምነህ ሰው ልከህ፣ አንድ ሴት ልጅ መቼም እንዲሁ አትገኝም። አስለምነህ ቤተሰቦቿን ፍቃደኛ ከሆኑ ኒካ ብታስሩ፣ እናንተ እየተዋደዳችሁ ከምትለያዩ፣ ወንድሟም ትክክለኛ ነገር ነው እያለ ያለው ማለት ነው። እኔ በወንድሟ አልፈርድም ማለት ነው። ምክንያቱም ትምህርቷ ላይ ትኩረት ታድርግ፣ ጥሩ ደረጃ ላይ እንድትሆን ነው የምፈልገው። ይሄ ትክክል ነው። ወንድሟ ትክክል ነው። ምክንያቱም ማንኛውም ወንድም የሚለው ነገር ነው ማለት ነው። አባቶች በቃ ቤተሰቦቻችን እኛ ጥሩ ደረጃ ላይ ደርሰን ማየት ይፈልጋሉ። ሀዩ ደግሞ ጠንክሪ፣ ትምህርትሽን ጠንክሪ፣ ጥሩ ደረጃ ላይ እንደምትደርሺ ተስፋ አለኝ። ውቤም ደግሞ ወንድሜ በእርግጥ ይጎዳታል ማለት አይደለም። ውቤም የዋህ ነው። የዋህም ቢሆን ደግሞ ያው የመሰለውን ነው ሰው እና ውቤም ደግሞ ጠንክር፣ በርታ፣ በቃ ያለህን የተሻለህን ነገር አድርግ ባይኔ ማለት ነው። ምክንያቱም ብዙ ወንድሞቻችን በዚህ ዙሪያ ላይ እኛ ልንጠቃ አንፈልግም። እኛ ሴቶች ትንሽ ነገር ከተሰበርን መነሳቱ ይከብደናል። በእርግጥ ትሰበራለች ማለት አይደለም እና መገናኘታቸውን መከልከሉ ትክክል ነው ብዬ አስባለሁ እንደኔ። እናንተ ደግሞ እስኪ ኮመንት ላይ አስተያየት ጻፉ ማለት ነው። እናንተ ወንድማችሁ ተማሪ ሆናችሁ እንደዚህ ተማሪም ባትሆኑ ዩኒቨርሲቲም በቃ ተማሪ ሆናችሁ ቤተሰቦቻችሁን የሚሏችሁን ነገር እሺ ብላችሁ መቀበል ግዴታችሁ ነው። ምክንያቱም በቃ አባት፣ በተለይ ወንድሞች፣ ታላቅ ወንድሞች ማለት በቃ የኛ መከታ ናቸው ሀቂቃ ማለት ነው። እና ያላችሁን ነገር መስማት ግዴታችሁ ነው። በተለይ እኛ ሴቶች የምንለው ነገር አለ። ግን አንዳንዴ ደግሞ ትዳር ላይ በተለይ እንደዚህ ስትገቡ ሐላልን ከፈለጋችሁ ቤተሰቦቻችሁ ጋር መወያየት አለባችሁ ውዶችዬ። ቤተሰቦቻችሁ ያልፈቀዱት፣ ቤተሰቦቻችሁን ያላሳመናችሁት ነገር በራሳችሁ ነገር ገብታችሁ ነገ ላይ ዋጋ ትከፍላላችሁ ሀቂቃ ማለት ነው። በቃ እኔ መብቴ ነው፣ በቃ የፈለግኩትን ነገር አደርጋለሁ ከማለት ይልቅ ቤተሰቦቻችሁን አማክሩ። በቃ አማክሯችሁ፣ ቁጭ ብላችሁ ተወያዩ። በእርግጥ ወንድሟን በተረጋጋ ሁኔታ ካሳመነችው ሁሉ ነገር እንደሚስተካከልላት ተስፋ ላይ፣ ግን በራሳችን ጊዜ ግን በጉልበት የራሱ ጉዳይ ብለን ግን የወሰነው ውሳኔ ግን ነገ ጧት ዋጋ ያስከፍለናል ወዶች። አንዳንዴ በራሳችንን መወሰን እንልመድ፣ ጠንካራ እንሁን፣ የመጣውን ነገር እንጓፈጠው። ያቅተናል፣ ፈተና ይበዛል። እዚህ ዱንያ ላይ ስንሆን
ፈተና ያለ ነው። ግን ያንን ፈተና ግን መዋጣት አለብን፣ መጓፈጥ፣ ሁሉን ነገር ወደ አላህ ሱብሃነሁ ተዓላ ማስጠጋት። ሀዩም ቢሆን ጠንካራ ሁኒ። ማልቀስ መፍትሄ አይሆንም። ወደ መፍትሄው ሂዱ። ሐላል ሆኑ ማለት ኒካ ሰሩ። ከኒካ በኋላ እየተመካከራችሁ ሁሉ ነገር ይስተካከላል ማለት ነው። ሀዩ ደግሞ ትኩረትሽን ወንድምሽ የሚልሽን ነገር እሺ ብለሽ ጥሩ ደረጃ ላይ እንደምትደርሺ ተስፋ አለኝ ማለት ነው። ሀዩ